ኢህአዴግ ለመነሻ ሐሳብ የተመደበለትን 22 ደቂቃ ጨርሷል። አሁን ተራው የተቃዋሚዎች ነው። ለተቃዋሚዎች የመነሻ ሐሳብ ለማቅረብ የተመደበው 38 ደቂቃ ነው። የሚጀምረው ቅንጅት ይሆናል። 7 ደቂቃ ከ36 ሰከንድ ይኖራቸዋል። አመሰግናለሁ። እንግዲህ ትምህርት ለአንድ ሀገር እድገት ጣሪያም ግድግዳም ነው። የብልጽግና ደም ስርም ነው። በተለይ በ21ኛ መቶ ክፍለ ዘመን አገሮች ከደህንነት ከኋላ ቀርነት ከበሽታ ለመላቀቅ ከዚህም ከሁሉም በፊት ትምህርት በጥራትና በስፋት ማካሄድ የግድላል። በተለይ በሰው ልማት ላይ የሚደረግ የአቅም ግንባታ ከሁሉም በላይ ወሳኝ መሆን አለበት ብሎ ያምናል። በ19ኛና በ20ኛው መቶ ክፍለ ዘመን መንግስታት ባለሀብቶች ሁሉም የሚያቀዱት የሚያነጣጥሩት ትምህርትን ትርፍ ማጋባቻ ዘዴ ለማድረግ ነበር። በአሁኑ ክፍለ ዘመን ግን ሀብት ሁሉ ምንጭ፣ ችግር ፈቺ፣ ተመራማሪ፣ የተግባር ሰውም ማተኮር ወይም ኢንቨስት ማድረግ ወሳኝነት ለአንድ ሀገር አለው። ይህም እንዲሆን የሚከተሉ አበይት አርዕስቶችን አብሮ ማስኬድ ተገቢ ነው። የስርዓተ ትምህርት ዝግጅት ለትምህርት መሰረት ነው። ስርዓተ ትምህርቱ ሲቀረጽ ለትምህርት መጀመሪያ መሪህ የሚሆነው የትምህርት ጥራትን ግንዛቤ ውስጥ ያካተተና ለዚህ ዓላማ የቆመው ስርዓተ ትምህርት መሆኑ ወሳኝነት አለው። እያንዳንዱ የትምህርት ተቋም በራሱ የሆነው የተለየ ተልዕኮ ያለው የድርጊት መርሃ ግብሩን በእቅድ ተከተለ የተቀመጠ መሆን ይኖርበታል። የሀገራችን ስርዓተ ትምህርት ስንመለከት ሲዘጋጅ በኢትዮጵያ ባህል አናኖር ስነ ልቦና ላይ መሰረት ማድረግ ነበረበት። ህዝብም ስርዓተ ትምህርቱ ሲዘጋጅ ደካማ ጎኖችና ጠንካራ ጎኖች ላይ ውይይት አድርጎ ህዝባዊ አስተያየትና ሀሳብ መካተት ነበረበት። በኢትዮጵያ ትምህርት ዝግጅት ላይ ግን ይሄ አልተደረገም። ሁሉም ቤንች ማርክ የሚያደርገው ትምህርትን ወይም ስርዓተ ትምህርትን በኢትዮጵያ ሲቀርጽ በዓለም የዳበሩትን በኢኮኖሚ የዳበሩትን ከፍተኛ ደረጃ ያደጉትን አገሮችን መሰረት በማድረግ ነው። ለምሳሌ የአሜሪካ ምሳሌ የእንግሊዝን፣ ፈረንሳይን፣ ጀርመንን ሌላም አገርን እየተቀዳ ነው በአገራችን ውስጥ እስካሁን ስርዓተ ትምህርቶች ሲቀረጹ የነበሩ። ይህም አካሄድ ደግሞ ለኢትዮጵያ ብዙ ውጤትም አላመጣም አላስኬደምም። ይህ የሙከራ ስራ የሙከራ ትውልድ እየተፈጠረ ሲገለባበጥ የኖረ አሁንም እየተደረገ ያለው ይህንን ነው። በአገራችን አሁን ያለው የትምህርት ማስፋፋት ጉጉት በጣም አስደሳች እሰየው የሚያሰኝ መሆኑን ማንንም አያከራክርም። ብዙ ምሁራን በትምህርት ላይ በጻፏቸው አስተያየቶች ስለ ትምህርት ሲተነትኑ የአሁኑ የሀገራችን ትምህርት በግብ ላይ ብቻ ወይም ታርጌት ኦሪየንትድ ያተኮረ ነው። ይህም አስተሳሰብ አይጠላም። ታርጌት ኦሪየንትድ መሆኑ ኳንቲቲ ማፍራቱ አግባብነት ቢኖረውም ኳንቲቲ ብቻ ለሀገራችን ልማት ለሀገራችን ሳይንስና ቴክኖሎጂ መሰረት ለመጣል ተገቢ ነው ብለን አናምንም። የአንደኛ ደረጃ ትምህርት በመቶ ሽፋን፣ ሁለተኛ ደረጃ 80 ዩኒቨርሲቲዎች ከነበሩበት ደረጃ አሁን 22 ደርሰዋል የሚለው ሁኔታ በሰፊ ይወራል። ይሄ ትክክል ነው መሆንም አለበት። ይሄን ብቻ ይሄንን አንቃወምም። ነገር ግን በአንደኛ ደረጃ የምንቀርጻቸው ወጣቶች በእያንዳንዱ እርከን አንዱ የተመጋገበና እየተደጋገፈ መሰረት ያለውን ትምህርት ይዞ ካልሄደ መጨረሻ ውጤት አልባ ይሆናል። ሰውን ብቻ ወረቀት አሸክመን ወደ ቤቱ እንዲሄድ የምናደርግበት ስርዓት ይፈጠራል ማለት ነው። ከዩኒቨርሲቲ በዲግሪ የሚመረቁ ቢሆንም ከፍተኛ የትምህርት ክፍተት ይኖርባቸዋል። ስለዚህ ግብ ብቻ ፋይዳ እንደሌለው አስምረን ለማስገንዘብ እንወዳለን። ሰውን መለወጥ፣ ማብቃት፣ ማስተማር፣ በጥራት ማዘጋጀት በቅድሚያ መሰጣት እንዳለበትና ጥናቱ ይሄ ያስረዳል። እያንዳንዱ ዩኒቨርሲቲ የራሱ ሆኖ ተልዕኮ ያለውና አለን የሚላቸው ፕሮግራሞች ተለይቶ እንደ ቅደም ተከተል መተግበር አለባቸው። መፈተሽም መገምገምም ይኖርባቸዋል። በዚህ ረገድ ዩኒቨርሲቲዎቹን ብቻ ከፍተው መምህራን ባልተሟሉበት
22 ዩኒቨርሲቲ ሲባል በ22 ዩኒቨርሲቲ ውጭ ያሉት ተማሪዎች ህንጻው ብቻ ተቀምጠው የሚቀመጡ ከሆነ ተማሪ በቲዮሪ ብቻ የተወሰነ አድርጎ ሬፈረንስ መጻሕፍት በሌለበት በቂ ላይብረሪ በሌለበት ቤተ ሙከራ በሌለበት ይህንን ሁኔታ ማድረግ ተማሪዎቹ በጥራት የሚወጡበት ሁኔታ አልታየም። እንደውም በጣም የሚያሳዝነው አንዳንድ ከዩኒቨርሲቲ ተመርቀው የሚወጡት ወጣቶች ምርምር ባለመስራታቸው፣ ሁለተኛ ደግሞ ከመነሻው ከአንደኛ ደረጃ ከ8ኛ ከ10ኛ ጀምሮ ባለው የቋንቋ ችግር የቋንቋ ማነስ እንግሊዘኛ ቋንቋ ችግር ትምህርቱን በግንዛቤ ለመጨበጥ ባለመቻላቸው አንዲት ደብዳቤ ለመጻፍም የሚቸገሩ ግለሰቦችን ወጣቶችን አግኝተናል። ይሄ ምን ያሳያል? ወጣቱን ትውልድ ብዙ ሀብት ወጥቶ ብዙ ኮሌጆች ተከፍቶ በጥራት የሚወጡባቸው ሁኔታዎች አይታዩም። ለምሳሌ እንጥቀስ። የትምህርትን ጥራት በሰፊ እንሄዳለን ብለው ኢህአዴግ ገልጿል። በትምህርት ጥራት ላይ በ1992 96 99 ዓመተ ምህረት በተደረገው ጥናት ላይ እንግሊዘኛ ቋንቋ ትምህርት ሚኒስቴር ያስቀመጠው ስታንዳርድ 50 ማለፊያ ሲሆን 8ኛ ደረጃ ፈተና የወሰዱት 39 ነው። ይሄንን ነው ተሸክሞ ማለፍ የሚችለው። ባዮሎጂ 38 ነው። ኬሚስትሪ 40% እነዚህ ተማሪዎች ዕውቀት ገበይቶ ነው ከ140% እያገኙ 30% እያገኙ ወደ ሌላው የሚሻገሩት ጥራት አለ ብሎ ሲናገር ጥራቱ የሞተው ተማሪው ጊዜውን እያባከነ በቂ መምህራን የሰለጠኑ መምህራን ሳይሆን ኳንቲቲ ሁኔታዎች እየተደረገ ያለበት ነው። ለመምህራን ትኩረት ካልተሰጣ፣ ለመምህራን መሰረት ካልተሰጣ፣ የመምህራን ኑሮ ካልተሻሻለ ዝግጅቱና ኮሌጁን ወይም ህንጻውን ብቻ መስራት ሳይሆን መምህራን ከፖለቲካ አመለካከት ከፖለቲካ ሹመኝነት ከዛ ቦታ ተነስቶ አካዳሚሻን ጥራት ባለው ሁኔታ ትምህርት የሚሰጡበት ሁኔታ መጤን አለበት። የመምህራን የኑሮ ደረጃ መኖሪያ ቤትን በሚመለከት ደሞዝን በሚመለከት የኑሮ ውድነት የሚቀረፍበት ሁኔታ ካልተስተካከለ አሁን ያየን ያለ ነው። በ8ኛ ክፍል የሚታየው ድክመት ለ10ኛ ክፍል አስተዋጽኦ እያደረገ 10ኛ ክፍል ያለው ድክመት ለ12ኛ እየተቀባበለ ቅብሎች ኮሌጆች በሚገቡበት ጊዜ እነዚህ ተማራማሪ ጠንካራ ተማሪ አገር አቀፍ ተወዳዳሪ ተማሪዎች ውጤት የማገኙበት ሁኔታ እየተፈጠረ ስለሆነ ይሄንን ኳንቲቲ ይሄን አድርገናል ብለን ኢህአዴግ የሚናገራቸው ነገሮች ኳንቲቲው እንዳለ ሆኖ ጥራት የሌለውን ዜጋ ያመረትን ኮምፒታንሲ በሌለበት በየመስሪያ ቤቱ ሄዶ ተፈትኖ ለማለፍ የማይችል በቤተሰቦች ብዙ ወጪ የተመደበለትን ጊዜ ጨርሷል። አታየው።